አሳያችኋለሁ። ጠብቅኝ፣ አድምጡት። እሺ ስሜ ሰሚራ ሚፍታ ይባላል። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት ከሌላ እምነት 8 ነን ኦልሞስት አባት እናት እና 6 ልጆች ነን። እግዚአብሔር ፈቅዶ ወደዚህ ህብረት ተቀላቅለናል። ይሄ የሆነው ኦልሞስት አሁን ቅርብ ጊዜ 5 ዓመት በፊት ነው። ያው በእኔ እግዚአብሔር ፈቅዶ መጀመሪያ ታላቅ እህቴ ነበረ ክርስትና የተነሳችው። ከዛም በኋላ ነው ቀጥሎ ነው የተነሳው ክርስትና። ይሄ ጋፕ በ3 ዓመት ልዩነት ነው። ከዛም በኋላ ነው ታናናሾቻችን እናት አባታችን ክርስትና የተነሱት። ይሄም ሆኖ በ3 ዓመት ልዩነት ነው ከሁላችንም ጋር ያለው። ያው እግዚአብሔር መቼስ የለመኑትን አይነሳም፣ የጠየቅነውንም አይረሳም። በጊዜው ሁሉን ነገር አድርጎልናል። ይሄ ሆነውን እኔ ማወራላችሁ ስለ ራሴ ነው። ሁሉም የራሱ አመጣጥ አለው። ግን እኔ ያው በፊታችሁ እግዚአብሔር ፈቅዶልኝ በሌላም ምክንያት ነው ፊታችሁ እንድቆም የሆነው። የኔ እንደዚህ በሰንበት ትምህርት ቤት ውስጥ የነበሩ ልጆች ከትምህርታቸው እየተወያዩ እያለ አጋጣሚ ተገኝቼ ነው ቦታው ላይና ሲማሩ የነሱን ትምህርት ለመስማት ቁጭ ብዬ አዳምጥ ነበርና ለምን እኔስ አልማርም ማለት የራሴን እምነትን የሌላው እምነት ለምን አላቅም ብዬ ነው። ያው እግዚአብሔርን መርምሩ ይላል አይደል? ያው የእግዚአብሔርን እውነተኛ ማለት የሚፈልጉት በንጹህ ልብ ለሚፈልጉት እግዚአብሔር እውነተኛውን መንገድ ይመራቸው ይላልና እግዚአብሔርን በፍጹም ልቤ ፈልግ ነበር። በራሴም እምነት ሆኜ እግዚአብሔር ፈጣሪ እውነተኛውን መንገድ ምራኝ ያልኩኝ እጸልይ ነበረ። ያው የአብርሃም አምላክ እንላለን አይደል? በእምነት አብርሃም እግዚአብሔርን እንደፈለገው ማለት ነውና እግዚአብሔር እውነተኛውን መንገድ መርቶኛል። ይሄም የንስሐ አባቴ ቆሞስ አባ ኢያሱ ሰብስብ ይባላሉ። መዝወር ደብረ እሳት ቅዱስ ገብርኤል በጉራጌ ሀገረ ስብከት በምሁር አክሊል ወረዳ የመዝወር ደብረ እሳት ቅዱስ ገብርኤል የአስተዳዳሪ ናቸው። እሳቸውም ከአዲስ አበባ የደብረ እሳት ቅዱስ ገብርኤል የአብነት ተማሪ የነበሩ የአዲስ አበባ ተወላጅ ናቸው። ወደ ገጠር ሄደው መንኩሰው የገጠሪቱን ቤተክርስቲያን እያሰቡ ያሉ ናቸው እና እሳቸው እዚህ 15 ቀን ለንስሐቸው ልጆቻቸውን ሊጎበኙ በመጡ አጋጣሚ ነበረ እኔ ያገኘኋቸው። እኔ የዛኔ የግቢ ጉባኤ ቅድስት ማርያም ተማሪ ነበርኩኝና በዛን ሰዓት አግኝቻቸው ከዛቸው ጋር ነበረ ወደ ገብርኤል ሄጄ እዛ ገጠር ክርስትና የተነሳሁት የነበረው። ከዛም በኋላ ነው እሳቸው ቤተሰቦቼን አስተምረው ሁሉም እንዲቀየሩ የሆነው ማለት ነውና ወንድሜ አንድ ወንድም ነው ያለኝ። እሱም እዛው ነው ድቁናውን የተቀበለው። ታላቅ እህቴ እዛው ነው እሷን በስርዓተ ተክሊል ስርዓተ ጋብቻውን የፈጸመችው እዛው መዝወር ማለት ነው።